ታፈርጉዝ መሆኑ የራሱ እየጸጸተኝ ነው። የማንም መፈንጫ በዚህ ልክ ሆናለሁ ብዬ አላስብም። ይኸውልሽ አንዳንዴ በቃ ለህግ አሳልፈንም የኔው ነሽ የኔ ብቻ አይደለሽም የሌላ ኪዳን ገባሁልሽ ላልከዳሽ በመሐላ ካንተ ተደብቄ ምንም ነገር ለማድረግ እየሞከርኩኝ ያለሁት ነገር የለም። ምንም ልደብቅ አልፈልግም፣ ግን ምንም ነገር ውስጥ እንድትገባብኝ ግን አልፈልግም። በቃ በዚህ ሰዓት አንተ የሆነ ነገር ሆንክ ማለት እኔን ማሰብ ነው። መኖርህን ሳስብ ድካሜ ይረሳኛል። የማጣ መስሎም ያስፈራኛል። አላሳዝንም ሆይ እንዲህ ያረገኛል። አላሳዝንም ሆይ እንዲህ ያረገኛል። ደረቅ ነው በኢየሱስ ስም። እኔ ያለሰልሰዋለሁ፣ ችግር የለም። እሱ ለኔ ድርቅ ነው፣ ደረቅ ነው። እንደዚህ ይሆናልም ብዬ ነው ያልጠበቅኩ። እዛ ከተሳስቀን አይደል እናም ብዬሽ ነገሩን ቀለል አድርጎ ማለፍና መተውን የመሰለ ነገር አይ ነገሩን አቅለለውታል ዘልዬ ልምጣ ካለ ሁሉ ነው የምሰብርለት። እንዲህ ብሎ ቀልድ በቃ ቢያንስ እኔ በሰላም ልገላገል። አሁን እየወረሽ ያለሽው ስህተት አባ በሰላም ልገላገል። ምንም አሁን አብሬ ሄጄ መጣላት አልችልም። አብሬ ሄጄ አንተን ማገዝ አልችልም። አዳምጪኝ። አንቺን ይዤ ሄጄ አንቺን ነው መከላከል የምችለው፣ ራሴን ነው መከላከል። በቃ ህግ ያለበት ሀገር ነው አይደል ያለ ነው። ስልኩ የለሽ? ስልኩ አለሽ አይደል? ስልኩ አለሽ አይደል? ስልኩ አለሽ? በቃ ስልኩን ትሰጭኛለሽ ለኔ። እሺ ከዛስ ምን ልታረግ ነው? አንዴ እኮ ቀልድ ነው የመሰለኝ። ይሄ የምትቀልጂው ፕራንክ ነገርሽ አለ አይደል? ወይ ፕራንክ። የመጀመሪያ ቀን ያኔ ቀልድ ነው የመሰለኝ። ሁለተኛ ቀን ሱቅ ድረስ መጥቶ እንደዛ ያው ዛቻ ማን ስለሆነ ነው? እሺ ምን ማድረግ እችላለሁ? እኔ ለምን አልደወልሽልኝም ሲመጣ? ሰላም ቤተሰቦች ደህና ናችሁ? ሰላም አለን ደህና ነን። ሰሞኑን እያያችሁ ባለው ቪዲዮ ብዙ ኮሜንት እያየሁ ነበር። እኔ ፈልጌው አይደለም፣ ሱቅ ላይ በቀላሉም ለማየት ፈልጌ ምናምን አይደለም። ግን እስቲ በእኔ ቦታ ብትሆኑ ምን ማድረግ ትችላላችሁ? ምንስ ታደርጉ ነበር? አንዳንዴ ከውጭ ሆነን ስናይና ጀስት ማቀው ሰው አይደለም እናንተም እንደምታስቡት እኔም እንደማስበው ምናልባት ሰው ልኮት ሊሆን ይችላል። ወር ደግሞ አላውቅም። በዛ ልክ ሰው እየተሰደበና እየተዋረደ መቼም በስርዓት ሊያወራ አይችልም። እኔ በእርግጥ ብዙ የበፊት ሰሊና አይደለሁም። ካለው ነገር አንፃር በጣም ንዴቴን ኮንትሮል ለማድረግ እየሞከርኩኝ ነው። ከዛ ባለፈ ደግሞ አሁን ላይ እኔ ባለትዳር ነኝ። እኔ ላይ የመጣ ነገር በሙሉ አብርሽን ይነካዋል። እዚህ ነገር ውስጥ እንዳይገባ በጣም በተቻለኝ መጠን እየታገስኩኝ ነው ያለሁት ማለት ነው። እና ለህግ አካል አሳልፎ መስጠት አቅቶን አይደለም። ግን ደግሞ ያው ስራ ቦታ ሱቅ ላይ በምን ሰዓት እንዴት ሊመጣ ይችላል ብዬ በምን ከስተመር መስሎ ነው የሚመጣው። ቤታችን ጋር በምንም ልንለይ የምንችልበት ነገር አይኖርም። እቃ ሊገዛ ይመስሎኝ ነው የጨራሽ ያልኩት። ነው ምን ማድረግ እንዳለብኝ አላውቅም። ግን ከምንም በላይ እኔ በቃ በዚህ ሰዓት እኔ ብጎዳ ይቀለኛል አብርሽ የሆነ ነገር ከሚሆን እና እዚህ ነገር ውስጥ እሱ እንዳይገባ የተቻለኝን ለማድረግ ነው። እየተናደድኩ እንዳልተናደደ ስቄ ለማለፍ ምናምን እየሞከርኩ ያሉት ለማቅለል አይደለም። ለህግ አካል ኦኬ እሺ አሳውቃለሁ። በቃ ላረግ የምችለው ነገር እሱ ነው። ከዛ ባለፈ ግን ይሄ ፍርሃት ወርሽሽት ምናምን አይደለም። በቃ የያዘኝ ይዞኝ ነው። እኔ አንዳንዴ ምን አለ በዚህ ሰዓት እርጉዝ ባልሆንኩኝ ሁላ እንድል እያደረገኝ ያለው እሱ ብቻ አይደለም። ግን በቃ እግዚአብሔር የፈቀደው ነው የሚሆነው። የበለጠውን ሰጥቶናል፣ እግዚአብሔር ይመስገን። በማርገዜ ተጻጽቼ ምናምን ሳይ ማንም መጥቶ ሲፈነጭባችሁ ስታዩ ግን ምንም ነገር ማድረግ ባለመቻላችሁ ያናድዳልና ያ ማለት እኔ ማድረግ አልቻልኩም ማለት የኔ ባል ማድረግ አይችልም ማለት አይደለም። ግን አትሊስት ከጎን ሆኜ ላግዘው አልችልም። እንደዚህ ሆነ የሆነ ነገር ቢሆንብኝ በዚህ ሰዓት እኔ ነኝ ተጎጂዋ።
በተቻለኝ መጠን በቃ ነገሮችን እቺ ሰዓት እስክታልፍ ነገሮችን ታግሶ ለማለፍ እየሞከርኩኝ ነው። የምር ላይክ ታግሶ ስላችሁ እኔ ውስጤ ሳይሰማኝ ቀርቶ ምናምን አይደለም። እና ጉዳዩን አብርሽ አውቋል። ያው እንዳየሽ ቪዲዮ ላይ ለቅቄዋለሁ። በጣም ተቆጥቶ ነበር ሲናገረኝ ነበር። እንደምታዩት ጠዋት ነው፣ በጣም ጠዋት ነው። ስራ ቦታ ይዞኝ ሊሄድ እየመጣ ነው። እንግዲህ ምን ማለት ምን ማድረግ እንዳለብኝ አላውቅም። ሲመጣ ከሱ ጋር ያለውን ነገር አብረን እናያለን። እስከዛ ድረስ የትም እንዳትሄዱ አብራችሁ ጠብቁ። ጋሪ መጥተናል። መጥቷል ባሌ ግን ምን አጣደፍከኝ እኮ ስራ አለ እንደ ሌላ ስራ ፈጠረን እኮ አሁን ምን ማለት ነው? ምን ማለት ነው? ሌላ ስራ ፈጠረ ምን ነገር ውስጥ አይደል እንዴ እየገባሽ ያለሽ እንዴ? ማለት እንዴት ማለት ምን ማለት ነው? አባቱ ነው የፈለገው እንዴ? ምን ነገር ውስጥ የገባው ፈልገው ነው ያስለ አንድ ነገር ፈልገሽዋል አልፈለግሽውም እኮ እያልኩ አይደለም። ምን ነገር ውስጥ እየገባሽ ነው ማለት ነው? አንዴ እኮ ቀልድ ነው የመሰለኝ። ይሄ የምትቀልጂው ፕራንክ ነገር ይሻላል አይደል? ወይ ፕራንክ። የመጀመሪያ ቀን ያኔ ቀልድ ነው የመሰለኝ። ሁለተኛ ቀን ሱቅ ድረስ መጥቶ እንደዛ ያው ዛቻ ማን ስለሆነ ነው እሱ? እሺ ምን ማድረግ እችላለሁ? እኔ ለምን አልደወልሽልኝም ሲመጣ? እንዴ አባቆይ እዛ ጋር ደውዬ ለአንተ ከዛ እዚህ እስክትመጣ ድረስ ብለህ አስበው። 10 ደቂቃ እንኳን አይሆንም እኮ የቆየው። ካሳለፍናቸው ነገሮች ሁሉ ይሄኛው አደገው። በሀገርና በሚስት ይባላል አይደል? አውቃለሁ ግን እኔ ይኸውልህ በቃ እኔ እንደዚህ አይነት ነገር ውስጥ እንድትገባ አልፈልግም። እና እንዴት አይነት ነገር ውስጥ ልግባ እንዴ? ዝም የሚባል ነገር አለ፣ የሚታለፍ ነገር አለ። አይ ከምነግረው ይሄን እንደዚህ አድርጌ በሰላማዊ መንገድ ልለፈው የሚባል ነገር እኮ አለ። እሺ በዚህ ልክ እኔ ሱቅ ይመጣል ብዬ አስባለሁ? እኔ ሱቄን ይወቀው ምን ይወቀው ምንም የማውቀው ነገር የለም እኮ። ልጁን ራሱ እኮ በአግባቡ እኮ አላውቀውም አባ። አይደለም ሱቅ ድረስ ተመልሶ ይመጣ ላይክ መጥቶ እንደዛ አዝቶ ምናምን ይሄዳል ብዬ። ስልኩ የለሽ? ስልኩ አለሽ አይደል? ስልኩ አለሽ አይደል? ስልኩ አለሽ? በቃ ስልኩን ሰጭኛለሽ ለኔ። እሺ ከዛስ ምን ልታረግ ነው? ከዛ እኔና እሱ ቆንጆ ሆነ ሜዳ ውስጥ እንጫወታለን ኳስ። በቃ አትቀልድ። ኳስ አትቀልድ። እየቀለድኩ አይደለም። እንደ አይነት ቀልድ ነው ማለት ነው። እሺ እና ስልክ ሰጥቼ አንተ ተነስተህ ሄደህ እሱ ተዘጋጅቶ ቢጠብቀኝ የሆነ ነገር ቢያደርግህስ? ምንም አያደርገኝም እንጂ በዚህ ሰዓት እኔ አታስወሸኝና በዚህ ሰዓት እርጉዝ መሆኑ የራሱ እየጸጸተኝ ነው። የማንም መፈንጫ በዚህ ልክ ሆናለሁ ብዬ አላስብም። ይኸውልሽ አንዳንዴ በቃ ለህግ አሳልፈን እንስጠው። ለህግ አሳልፈን እንስጠው ስለ ስልኩን ያለኝ እኔ አሁን ቤቱ የት ይሁን ምን ይስራ ምን ይሁን ማውቀው ነገር የለም አይደል? ጀስት ለስራ ማስታወቂያ ብሎ ነው የጠራኝ። የዛኑ ቀን የጠራኝ ሰዓትም ልንገናኝ ስንል ጠርቻለሁ። ላይክ እኔ ብቻዬን ካንተ ተደብቄ ምንም ነገር ለማድረግ እየሞከርኩኝ ያለሁት ነገር የለም። ምንም ልደብቅ አልፈልግም፣ ግን ምንም ነገር ውስጥ እንድትገባብኝ ግን አልፈልግም። በቃ በዚህ ሰዓት አንተ የሆነ ነገር ሆንክ ማለት እኔን ማሰብ ነው። መኖርህን ሳስብ ድካሜ ይረሳኛል። የማጣ መስሎም ያስፈራኛል። አላሳዝንም ሆይ እንዲህ ያረገኛል። አላሳዝንም ሆይ እንዲህ ያረገኛል። እንደ ልብ ያለው የትኛውም ሰዓት ከማንም ሰው ጋር ሶኬት ይጣላል። እኔ ያልኩኝ ያለው እኔ ልጅ ማን ይሁን ማን ይላከው ምናምን የምናውቀው ነገር የለም። ምንም ይሁን ናሮስ ይኸውልህ አባ ማን ይላከው ምን ይሁን ምን ሊያረግ ይምጣ የምናውቀው ነገር የለም። እኔ ችግር የለብኝም። እሱ ምን ማለት ነው ችግር የለብህ? አንተ የሆነ ነገር ብትሆን እኔ ምንድነው የምሆነው? እኔ እኮ ለራሴም ጭምር ነው የማስበው፣ ለአንተ ብቻ አይደለም። እሱ የሆነ ነገር አስቦ የሆነ ጀርባው ላይ የሆነ ነገር ተማምኖ ከሆነ ችግር የለውም። የተማመነውን ነገር እንዴ
እሺ በምታደርገው ነገር ሁሉ ነው ያለው አብሬ አለሽ የምትሄድበትም የትም ማለት ነው። አይ ካልክ ደግሞ በቃ ቢያንስ እኔ በሰላም ልገላገል። አሁን እያወራሽ ያለሽው ስህተት አባ በሰላም ልገላገል። ምንም አሁን አብሬ ሄጄ መጣላት አልችልም። አብሬ ሄጄ አንተን ማገዝ አልችልም። አዳምጪኝ። አንቺን ይዤ ሂጂ አንቺን ነው መከላከል የምችለው ራሴን ነው መከላከል። በቃ ህግ ያለበት ሀገር ነው አይደል ያለ ነው አይደል? በቃ ድንገት አሳቻ ሰዓት መጣ ይሄ ልጅ። ስለዚህ ሄደን ለህግ እንስጥሰው ምን እንደሚፈጠር ምን ታውቂያለሽ? አሳቻ ሰዓት መጣ የምትይው ምንድነው እንዴ? እሺ ምን አድርጌ ነው የምትለኝ? እኔ አሁን ስልኩ ሰጥቼ ተነስታ እንድትሄድ የምትፈልገው ነው? አልሄድም። ይሄ አጣራለሁ፣ ያለበት ቦታ አጣራለሁ እኮ በቃ ያለበት ቦታ በሎኬሽን እናጣራለን። ከዛ አብረን እንሄዳለን፣ ለህግ እናሳውቃለን። ያለው ቪዲዮ መረጃ ነው እናሳያቸዋለን። ሲጀመር ባለትዳርን ሴት በዚህ ልክ መጥቶ መረበሽ በራሱ ወንጀል ነው። እኔ ሳላቀርች አይደለም ግን ብቻህን አሁን እያገዝኩ አይደለሁም። በቃ ላግዝህም አልችልም አይደል? የምችልበት ሁኔታ ላይ አይደለም። እኔ በቃዋለሁ ለሱ እሱ አንድ ባይሆንስ ነው ማሰብ ያለብህ እኮ እሱ አንድ ባይሆን እናየዋለና ከዛ ደግሞ ቀጣይ አንድ ነገር ከሆንክ በኋላ ነው እንዴ? እኔ እኮ ቢያንስ አንተ ተዘጋጅተህ ከሰው ጋር ምናምን የምትሄድ ከሆነ እኮ እሺ እኔ ከሚሄደው ሰው ጋር ሄዳለሁ። ችግር የለም። ያላጣም እንትን ባህሪ እንስማማና ችግር የለም። ገበያ እኮ አይደለም የምንስማማው እንዴ? ምኑ ነው የምንስማማው? አባ ስልኩን አልሰጠህም አላልኩም? እሰጥሃለሁ። ስልክ ነው ያለው አይደል እኔ ጋር። ይኸው ያወራኝ ምናምን ታየዋለህ። ችግር የለውም። ይሄ ነው ይሆናል ስልኬ። እኔ ምንድን ነው የምታወሪው? እኔ ማየት አለማየት ስልኩን ነው የፈለኩት ነው። ስልክ ቁጥሩን አልኩህ እኮ ትወስዳለህ። ግን በቃ ብቻህን እንድትሄድ አልፈልግም እኔ። በቃ ህግ አለ አይደል? ህግ እሺ ከፖሊስ አንቺን ይዤ እሄዳለሁ። ከዛ በኋላ እኔን ተው ልበል። በቃ ማድረግ ያለብኝን እኔ ያደርጋለሁ። እኔ ራሴን ሪስክ ውስጥ ሳልከት እኔ ማድረግ ያለብኝን እኔ ያደርጋለሁ። ለኔ ተይልኝ፣ ለኔ ማድረግ ያለብኝን እኔ ራሴ ያደርጋለሁ። አብረው ሰዎች እንዲሄዱ ላድርግ። የራሴ ሰው አለኝ። በራሴ በኩል እኔ ማለት ነው ሰው ያለ በቃ የምታውቂያቸውም አሉ። ከዛ ባለፈ እዚህ ደግሞ ተንጋግቼ ልኝ እኔ የምለው እሱ አንድ ብቻውን እኮ ነው። እንደዚህም ሆኜ እኮ አላንስም አይደለም አንተን። ግን ብቻውን ላይሆን ይችላል። አባ ለምንድን ነው የማትረዳኝ? የሆነ ልብ ይሰማላል። መጀመሪያ ቀን ስቀር ምናምን ጉዳዩን ስላለፍ ነው እንደዚህ ይሆናልም ብዬ ነው ያልጠበቅኩ። እዛ ከተሳስቀን አይደል ምናምን ብዬሽ ነገሩን ቀለል አድርጎ ማለፍና መተውን የመሰለ ነገር አይ ነገሩን አቅለለውታል ዘልዬ ልምጣ ካለ ሁሉ ነው የምሰብርለት። እንዲህ ብሎ ቀልድ ቅልጃች ራሱ ድረስ መጥቶ ቁልቁል እያወዛወዘ ይዝታል እንዴ? ማን ስለሆነ ነው በዚህ ነው ልክ እሱ ስልኩን ስጪኝ። እሰጥሃለሁ። ችግር የለውም። ስልኩን እሰጥሃለሁ። ስራ አይደል እንዴ ማረገው? ስራዬን ትቼ እንዴ ለምንድነው ስራ ስራ የምታረገው? እንዲህ ብሎ ነገር እንደዚህ አይነት ነገር ወዲያው ነው መቋጨት ያለበት። ይኸውልህ አባ ጥንቃቄ የሚጠይቅ ነገር ነው። በቃ ከዚህ በፊት እኔ የመጣሁበትን ነገር ታውቃለህ አይደለ? ሲጀመር እኔ ደስተኛ ሆኜ ስኖር የማይፈልጉ ሰዎች ይኖራሉ። በቃ የማይፈልጉትን ቀስ እያልን እንቋጫቸዋለን። ስለዚህ በብልሃት ነው መሆን መቻል ያለበት። በብልሃት ነው መሆን ያለበትን ወደ ህግ እንወስዳለን። በቃ እንደሱ ከሆነ ደስ ይላል። ከዛ ባለፈ ደግሞ አይ እንዲህ ድንጋት እሱ ከመጣለው ካለ በቃ ሜንቱ ላይ ደግሞ ይችላል። እኔም እኮ ደግሞ እንዳይመጣም እኮ ተናግሬዋለሁ። ግን ደረቅ ነው በኢየሱስ ስም። በቃ እኔ ያለሰልሰዋለሁ፣ ችግር የለም። እሱ ለኔ ድርቅ ነው፣ ደረቅ ነው ነበር እኮ አይደለ? እኔ በምን ልክ ሳወራ እንደነበረ እኮ ግን ስራ ቦታም ስለሆነ በቃ ይሄ ጸብ ላለመፍጠር ምናምን ታግሻለሁ። ከዛ ባለፈ ደግሞ ከስራ ቦታ መሆኑ ምናምን ብቻ ሳይሆን አባ በቃ ይሄ ያለውበት ሁኔታ ነው። አንተን እኔ እንዴት ብዬ ላስረዳ? በኢየሱስ
በቃ ትንሽ ጊዜ እኮ ነው አይቀርም። በሰላም ልገላገል። ከዛ በኋላ እስቲ ማንም መጥቶ እንዴት እንደሚፈነጭብን ምናምን እናያለን። ለምንድን ነው የሚፈነጨው? ችግር የለም ቴክስት አድርግልኝ። ከዛ በኋላ እሺ አረግልሃለሁ። እኔ ስልኩ ችግር የለም አረግልሃለሁ። ግን በቃ እንድትጠነቀቅ ግን እፈልጋለሁ። እኔ በዚህ ጉዳይ የመጣ አንድ ነገር እንድትሆን አልፈልግም። አንተ ይኸውልሽ መፈለግ ብቻ ያንዳንዱን ነገር ከህግ ሰዎች ጋር ማድረግ ያለብንን ነገር ሁሉ እናደርጋለን። እንደዛ ከሆነ ይስማማኛል። በቃ ከህግ ሰዎች ጋር ሆነ ምንም ነገር አድርግ፣ እኔ ችግር የለብኝም። ምንም እኮ ራሴ ወንጀል ውስጥ መግባት አልፈልግም። ማድረግ ያለብንን ብቻውን ላይሆን ይችላል። በቃ ከጀርባው ሰው ሊኖር ይችላል። ሆን ብሎ የሆነ መፍትሄ እናደርጋለን። የኔ አረብስማም ግን የኔ ጠላት የሆናችሁ ሰዎች ግን ይላይክ በዚህ ልክ እንቅልፍ የነሳችሁ ግን ምን ሆናችሁ ነው? አትሊስት መንቀሳቀስ በማልችልበት ሰዓት እንኳን ብትታውኝ ምን አለበት? ይኸውልሽ ኦርደር እናደርጋቸዋለን። ችግር የለም አሉ የተባሉትን ቀስ እያልን እናወጣቸው። በምን ልክ እንኳን እንደሚመጡ እኮ አታውቅም። አብራ ስራ ያለሽበት አለስራ ማስታወቂያ ነገር አይደገምም ሲሉ የነበሩት አለስራ ነገር አይደገምም። በቃ ችግር የለም። ቃሉ ወደ ለምን ብዙ አስቆምኩሽ። መኪና ውስጥ ግቢና እንሂድ፣ ሱቅ ላድርስሽ። የኔው ነሽ የኔ ብቻ አይደለሽም የሌላ ኪዳን ገባሁልሽ ላልከዳሽ በመሐላ እንግዲህ ቤተሰብ እኔ ምን ማድረግ ማለትም እንዳለብኝ አላውቅም። ግን በቃ ማድረግ የምችለው ይሄንን ነው። ከምንም በላይ አሁን ላይ ያለኝ አንድ እሱ ነው። ምንም እንዲሆንብኝ አልፈልግም። እኔ ምንም ለዛ ነው ስጋቴ። ምንም አልሆንም። እንግዲህ በሰላም መቤቴ እንድትፈታኝ ጸሎት አድርጉልኝ። የእውነት ነው የምላችሁ። በቃ በዚህ ሰዓት እኔ እርጉዝ መሆን አልነበረብኝም ወይ እስክል ድረስ ነው። ወልጄ እስክገላገል ግን ጨንቆኛል። ችግር የለውም። አንቺ ወልደሽ አንቺ ባለሽበት ደረጃ ላይ አሁን ላይ ከዚህ በኋላ እንደዚህ አይነት ነገር እንደማይደገም ደግሞ እኔ ቃል ገባለሁ። እሺ ቤተሰብ እንግዲህ በተሻለ ቪዲዮ ጥሩ ዜና ይዘን ለህግ አቅርበናው ወይ ደግሞ እንግዲህ ነገሩን መስመር አስይዘን እንደምንመለስ ተስፋ አደርጋለሁ። እስከዛ በያላችሁበት ሰላም ቆዩ። ባይ ባይ።